ሰላም ሰላም ውድ የስፖርት ሪያክት ቤተሰቦች እንዴት ናችሁ? በሚገርም ቪዲዮ በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እሁድ የተደረጉትን ምርጥ ነገር ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ ጀምሩ፣ አብራችሁን ቆዩ። ትናንትና እንግዲህ ቀድሞ የተደረገው ጨዋታ ብራይተን ላይ ኖቲንግሃም ሄዳ ነበረ። ያው እንደለመደችው ተሰጥቷት ተመልሳለች። በ15 ደቂቃ ውስጥ ያለቀ ጨዋታ ነው። ብራይተን ገና በ6ኛ ደቂቃ ነይ ብሎ ጀምር ብሎ ጎሜዝ ወስዶ ሰጣው ነው የምልህ። ወዲያው መለስ አድርጎ ጊብሰን ዋይት አይሆንም ብሎ አቻ አድርጓቸው ነበረ። ዳንኤል ቤክ መልሶ 13ኛ ደቂቃ ላይ ሰጥቶት በቴስታ ነቅንቆት ጨዋታው በዛው በ2-1 ሆኖ አልቋል። ፉላም ከቶተንሃም በተደረገው ጨዋታ ክራቨን ኮቴጅ ላይ ዶሮዋ ሄዳ ነበር። ያው እንደለመደችው ተሰጥቷት ተመልሳለች። ልማዷ ነው ሁሌ። አሁን ሁሉም ቡድን እርግጠኛ ሆኗል በቶተንሃምን ሲገጥም 3 ነጥብ እንዳለው። ፕሪሚየር ሊጉ ላይ ቀድሞ ይጽፋል። ቶተንሃምን ሲገጥም ማን ነው የሚገጥመው? ሳምንት ፉላም ነው። 3 ነጥብ ቀድሞ ነው የሚደምረው። ለምን እንደሆነ አልገባኝም። የዘንድሮ ቶተንሃም በጣም የሚያሳዝን ቡድን ነው። አሰልጣኝ ቀየረ፣ አባረረ፣ ድጋሚ ቀየረ፣ ያው ነው፣ ለውጥ የለም። ትናንትናም ገና ጨዋታው እንደተጀመረ ነው በ7ኛ ደቂቃ ዊልሰን ቀዳሚ ያደረገው። በጣም ተቀጥቅጠው ነበር እየተጫወቱ የነበረው። እዌቢ ያገባው ጎል ልነግርህ አልችልም። በቃ አርሰናል ይቆጭ። ምን አይነት ሹት እንደምሾተው ማለት ነው። ባለቀ ሰዓት ያው ሪቻርድሰን አቻ አድርጓል። ከሽንፈት ያላደነችው ቶተንሃም የዘንድሮ አቋሙ እኔ እንጃ። ፕሪሚየር ሊግ ላይ ቻምፒዮንስ ሊግ ላይ ደግሞ ያው እንደምታውቁት ነው፣ ይሰጣቸዋል። አውሮፓዎቹን እየሄደ በሜዳውም ሲጠራ ይሰጣቸዋል፣ ከሜዳ ውጭም ሲሄድ ይጋብዛቸዋል። ይሄን የጎልማሽ ፕሪሚየር ሊግ ላይ ግን ያው እንደምታዩት 16ኛ ላይ ነው፣ ወራጅ ቀጠና። በ4 ነጥብ ነው የሚርቀው ከ17ኛ። ደግሞ አሁን ቀጣይ ጨዋታዎች ከባድ ናቸው። ብራይተን አለ፣ ፓላስ አለ። ፓላስ አይታችሁታል ከማንቸስተር ጋር ምን አይነት ጨዋታ እንደተጫወተ። ሌላኛው ጨዋታ ያው እንግዲህ ኦልድ ትራፎርድ ላይ የካሪክ ቡድን አሁንም ቀጥሏል። በጨዋታ ያው ቢደክምም በ3 ነጥብ ግን ቀጥሏል፣ እያስመዘገበው ነው። ፓላስን ተረኛዋ ትናንት ፓላስ ነበረች። የራት ግብዣ ነው ያለ ብሎ ጠራት። ያው ሰጥቷት ተመለሰች። አንቀልቅሏት በ6ኛ ደቂቃ ላይ ጀመረ በቴስታ ሰጠ፣ ነሳ፣ ያው አገባ፣ በቀይ ወጣ። ዩሮ 60 ሚሊዮን የወጣበት ተከላካይ አይመስልም። ብራዘር ምን ልበል፣ ቆሞ ነው ያዩት። ላመንስ ምንም ማድረግ አልቻለም። ሰሞኑን ለግብ ጠባቂዎች እንደዚህ ነው ተማሩ እያለ ሴቭ እንዴት እንደሚደረግ ፓንች እንዴት እንደሚደረግ እያስተማረ ነበር። ለነ ፒክፎርድ ምናምን እያስተማራቸው ነበር። እንደዚህ ነው ሴቭ የሚደረገው እያለ ምንም ማድረግ አልቻለም። ግን ያንን ኳስ የሱ ጥፋት አይደለም። ዩሮ ግን 60 ሚሊዮን ማንቸስተር ቁማር ተበላበት። እድሜ ለብሩኖ ፈርናንዴዝ፣ እድሜ ለሼሽኮ። ኤርሼሽኮ ይበራል። ዝም ብለህ መሳፈር ነው፣ በር ከፍተህ መሳፈር ነው። ኤርሼሽኮ በቃ ያደርሳል ፈለክበት። ብሩኖ ፈርናንዴዝ ያው ፔናልቲዋን አግብቶ አቻ ሆነ። ብዙም ሳይቆይ ሼሽኮ በቴስታ እንደተለመደው ሹትና ቴስታ ነው ይወዛውዛል። በቃ በቴስታ
በ7 ጨዋታ 6 ጎል። ብሩኖ ፈርናንዴዝ የነ ጊግስን ሪከርድ ይሰብራል አሁን ተብሎ እየተጠበቀ ነው። 13 አሲስት አለው ዘንድሮ የትናንትናዋን ጨምሮ 20 ከደረሰ እኩል ይሆናል። 7 ጨዋታዎች ይቀርባሉ። እናያለን እስኪ ምን እንደሚፈጠር። ለንደን ደርቢ ትናንትና ምሽት 1 ተኩል ላይ ያው እንደተለመደው ሰጥቷታል ለቼልሲ አርሰናል። ፈርቶም ቋጥሮም ሰግጦም ተጫውቶም በቀይ ካርድም በምንም አሸንፎ ወጥቷል። የዋንጫ ቡድን ሲጀመር እንደዚህ ነው፣ ያገኘውን አጋጣሚ ይጠቀማል። ትናንትና አርቴታ ብልጥ ብልጥ ተጫውቷል፣ ተሳክቶለታል። ያው ሴት ፒስ ወሌ ነው። 2 ኳስ ከሴት ፒስ አግብቷል። ለነኛም አግብቷል። ለምን ይቅርባችሁ እንኩ ብሎ አግብቶላችኋል ዲንካፒ። እሱም በቴስታ ወደ ራሱ ቀይ ካርዱ ተጽዕኖ አለው። አዎ ተጽዕኖ አለው። ግን ደግሞ ይሄ ሁሌም ቸልሲ ቤት የምናየው ህፃንነት አለ። ቢጫ አለብህ ብዙም ሳይቆይ በ5 ደቂቃ ውስጥ ሌላ እርግጫ ትራገጣለህ። ማርቲኔሊን ሄዶ ፔድሮ ኔቶ እንኳን ብላለው እግሩን። አይ እሱ ያንተን እግር ከበላ አንተ ቀይ ትበላለህ አለ ዳኛው፣ ሰጠው። ያኛው ትክክል ነው። ምን እዛ ጋር ቢጫ አለበት። ያኛው ቢጫ የሚያሰጥፋው ነው፣ ማለፍ አይችልም። በልጦ ነው ያሸነፈው። በዳኛ ምክንያት ምናምን የሚባል ጨዋታ አይደለም። እንደ ማንቸስተር ዩናይትድ ጨዋታውን ቀይ ካርዱ ቢወስነውም ያው በቃ አርሰናል አድቫንቴጁን ተጠቅሟል። አድቫንቴጁን ተጠቅሞ የዋንጫ ቡድን ማሸነፍ ነው ያለበት፣ አሸንፏል። ቸልሲ ቤት ግን አሁንም ትልቅ ጥያቄ አለ። ማን ማኔጅመንት ያስፈልጋል። ጀማው እንዴት እንደሚያደርጉት አላውቅም። የዛሬው ቪዲዮ ይህን ይመስል ነበረ። አብራችሁ ስለቆያችሁ በጣም እናመሰግናለን። ሰብስክራይብ ማድረግ እንዳረሱ። ፕሪሚየር ሊግ ማክሰኞና ሮብ አለ። ቀጣይ ቪዲዮ ላይ ነገ ጠብቁ። የሚቀጥለውን ሳምንት ጨዋታ በሰፊው ይዘንላችሁ እንመጣለን። ላይክ ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩ።